ዓለም አቀፉ የሕግ አትመር እየፈረሰ የጉልበተኞች ድምፅ እያየለ ባለበት በዚህ አዲስ የታሪክ ምዕራፍ ውስጥ ብቁ ሆኖ መገኘት አማራጭ የሌለው ግዴታ ሆኗል። ዶናልድ ትራምፕ ዳግም ወደ መንበሩ መመለሳቸው ዓለምን ለዓመታት ሲያስተሳስሩ የቆዩ መርሆዎችን እያናጋቸው ሲሆን፣ ትናንት ለአሜሪካ ታዛዥ የነበሩ የአውሮፓ መንግስታት ሳይቀሩ ዛሬ የራሳቸውን ህልውና ለመጠበቅ መንገዳቸውን መቃኘት ጀምረዋል። በዚህ የኃይል ሚዛን ሽኩቻ መሃል የዲፕሎማሲ ውይይት ብቻውን በቂ አይደለም። ራስን በኃይልና በወታደራዊ ጥንካሬ ማብቃት የህልውና መሰረት ሆኖ ብቅ ብሏል። በዚህ ራስን የማብቃት ሂደት ውስጥ ታዲያ ወሳኙ ጉዳይ የጦር አቅምን በተለይም የአየር ኃይልን ከዘመኑ ጋር እኩል ማራመድ ነው። ይህ ደግሞ በምርጫ የሚተው ሳይሆን የህልውና ውሳኔ ነው። የአገራት መሰረት በሆነው በዚህ አዲሱ የኃይል ህግ ውስጥ ወታደራዊ ብቃት የመኖርና ያለመኖር ዋስትና ሆኖ ቀርቧል። ምድር ላይ መፈርጠም፣ ሰማይ ላይ መንገስ የአዲሱ ዓለም ያልተጻፈ ግን የሚኖርበት ህይወት ሆኗል። በመሆኑም አየሩን መግዛትና ምድሩን ማስከበር ለነገ የማይባል የዛሬው ዓለም የግዴታ መመሪያ ነው። ይህን ጉዳይ ወደ አፍሪካ ስናመጣው ደግሞ እውነታው ይበልጥ ይገዝፋል። በዚህ የዓለም ሽኩቻ ውስጥ አፍሪካውያን እንደተለመደው የተመድን አሊያም የአውሮፓ ህብረትን ውሳኔ አሊያም የሀያላን ሀገራትን ድጋፍ የሚጠባበቁ ከሆነ ውጤቱ ቆሞ ቀርነት ብቻ ነው። ለዘመናት የሰው ሀገርን ውሳኔና ፈቃድ የመጠበቅ አባዜ በአዲሱ ዓለም ስርዓት ውስጥ ተመልካች ብቻ ሆኖ ወደ መቅረት የሚመራ የማያዋጣ መንገድ ነው። ጊዜው የመለመን ሳይሆን ተፍተፍ የማለት ነውና አፍሪካ የራሷን ዕድል በራሷ እጅ ካልጻፈችና ለህልውናዋ ካልተጋች በታሪክ አውድማ ላይ ተረግጣ መቅረቷ የማይቀረው ሀቅ ነው። ታዲያ ኢትዮጵያ በአዲሱ የኃይል ሚዛን ውስጥ ተመልካች ሆኖ መቅረት ለሀገር ህልውና እንደማያዋጣ የተረዳች ይመስላል። ዛሬ በምድርም በሰማይም ራሷን ለማብቃት ቆርጣ ተነስታለች። የጥቁር ህዝቦች የነጻነት ተምሳሌት የሆነችው ሀገር ሉዓላዊነቷን በዲፕሎማሲያዊ ወረቀቶች ብቻ ሳይሆን በዘመናዊ ወታደራዊ ዝግጅትና በታላቅ የአየር ኃይል ግንባታ ለማረጋገጥ እየተጋች ትገኛለች። የቀጠናውን ስጋትና የዓለምን የኃይል ሽኩቻ ቀድሞ የመረዳት ብልሃቷ ዛሬ በሰማይ ላይ በምትዘራው የቴክኖሎጂ የበላይነትና በምድር ላይ በምታሳየው የመከላከያ ጥንካሬ ይገለጻል። ይህ ጉዞ ኢትዮጵያን በአዲሱ የዓለም ስርዓት ውስጥ ተደማጭ ለማድረግ የሚደረግ ለነገ የማይባል የታሪክ እርምጃ ነው። ለዘመናት የሀገራችንን ሰማይ የምታካለውና በተለምዶ ሰብልዬ እያለን የምንጠራት ያቺ ብቸኛ ቢጫ ሄሊኮፕተር የኢትዮጵያን አየር ኃይል ደካማ ጎን ለጠላቶቻችን መሳቂያና መሳለቂያ አድርጋ ቆይታለች። ለውጊያም ሆነ ለልምምድ፣ ለህዝባዊ በዓላት ትርኢትም ሆነ በየስታዲየሙ በራሪ ወረቀቶችን ለመበተን የምንጠቀምባት ያቺ የቆየች ሄሊኮፕተር የኢትዮጵያን ሰማይ ለመጠበቅ አቅም አንሷት ለዓመታት አንድ ለእናቷ ስትባል ኖራለች። ያ ድክመትና የኋላ ቀርነት ዘመን ግን ዛሬ ታሪክ ሆኖ ቀርቷል። ዛሬ ያቺ ሰብልዬ በግዙፎቹ የሩሲያ ስሪት ሱ-30 ዘመናዊ የጦር ጀቶች ተተክታ የኢትዮጵያ ሰማይ ፍጹም የማይደፈርና የታፈረ መሆኑን ለዓለም እያወጀች ትገኛለች። ትናንት በቴክኖሎጂ ጥረት የምትታማው ሀገር ዛሬ በአዲሱ የዓለም ስርዓት ውስጥ የሚመጥናትን ወታደራዊ መስመር ይዛ በዘመናዊ የጦር አውሮፕላኖችና በቴክኖሎጂ የበላይነት ራሷን አድሳለች። ይህ ለውጥ ትናንት የምትታወቀው ኢትዮጵያ ዛሬ እንደሌለችና ሀገራችን በሀያላን መንደር ውስጥ የሚገባት የክብር ቦታ ላይ ለመቆም የምታደርገውን ጥረት በተደጋጋሚ በተግባር እያስመሰከረች ያለችበት ትልቅ የታሪክ ማረጋገጫ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው የፓርላማ ውሎ ላይ እንደገለጹት የለውጡ መንግስት ወደ ስልጣን ሲመጣ የኢትዮጵያ አየር ኃይል እጣ ፈንታ በአንድ ብቸኛና መብረር በምትችል ሄሊኮፕተር ላይ ተንጠለጠለ ነበር ብለዋል። የተቀሩት አውሮፕላኖች ከቴክኖሎጂው ዘመን የራቁና መሬት የረገጡ ለበረራም ሆነ ለውጊያ ብቁ ያልነበሩ ናቸው። ዛሬ ግን ያ ታሪክ ተቀይሮ ኢትዮጵያ የተለያየ ስምና ዓለም አቀፍ ደረጃቸውን የጠበቁ ተግባራት ያላቸው ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆን ችላለች። ይህም አየር ኃይሉ ከአፍሪካ ተጠቃሽና በቴክኖሎጂ የላቀ ተቋም እንዲሆን አድርጎታል። ይህ ግዙፍ ወታደራዊ ግንባታ ዝም ብሎ የታየ ድንገተኛ ክስተት ሳይሆን የሀገርን ምሰሶ የሚገዳደሩ ኃይሎች ቢመጡ ኢትዮጵያን ለማጽናትና ለማስቀጠል የታለመ የህልውና ዝግጅት ነው። ይህ ዝግጅት የማንንም ድንበር ለመድፈር ሳይሆን የአዲሱን ዓለም የኃይል ህግጋት ቀድሞ በመረዳት የታላቂቷን ሀገር ሉዓላዊነት በማይናወጥ መሰረት ላይ ለመገንባት የተደረገ ታሪካዊ ሽግግር ነው። የጠቅላይ ሚኒስትሩ ይህ ንግግር ለኢትዮጵያ ታሪካዊ ጠላት ሀገራትና ዳር ድንበሯን ለሚቃኙ ኃይሎች ሁሉ የሚያስተላልፈው አንድ መራራ እውነት አለ። ዛሬ ኢትዮጵያ በድህነትና በድክመት የታወከች፣ ሰማያዋ ለጠላት ሀገራት ቀላል የሆነ ሜዳ ለመሆኑን ነው። ዛሬ ኢትዮጵያ በአዲሱ የዓለም ስርዓት ውስጥ የራሷን የኃይል ሚዛን የፈጠረች፣ በምድር ላይ የገዘፈ ወታደራዊ ጡንቻ ፈረጠመችና በሰማይ ላይ ደግሞ የቴክኖሎጂ ንግስናዋን ያወጀች ሀያል አገር ሆናለች። ማንኛውም የሀገሪቱ ምሰሶ ለመንካት የሚቃጣ እጅ በዘመናዊ የአየር ኃይል ክንድ የሚቀላበትና ዳግም የማይመለስበት ደረጃ ላይ ደርሷል። የኢትዮጵያ ሰማይ ዛሬ ለወዳጆቿ የሰላም ጥላ፣ ለጠላቶቿ ደግሞ የሚገርፍ የእሳት ነበልባል ሆኗል። ይህ ዝግጅት የትናንቱን ውርደት ቀብሮ የነገውን ታላቅነት ለማብሰር የተደረገ የሉዓላዊነት ማረጋገጫ ነው። ዛሬ ኢትዮጵያ መስመር ላይ ገብታለች።
ዛሬ ኢትዮጵያ ታጥቃለች። ዛሬ ኢትዮጵያ ልክ እንደ ስሟ ታፍራና ተከብራ ለመኖር ማንም የማይገፋው መሰረት ላይ ቆማለች። ያቺ የትናንትናዋ ሰብልዬ በታሪክ መዝገብ ላይ ብቻ እንድትቀር ተፈርዶባታል። ዛሬ የኢትዮጵያ ሰማይ በታላላቅ የብረት አሞራዎች ተወሯል። አየር ኃይላችን የሩሲያን ዝነኛ የጦር ጀት ሱ-30 በመታጠቅ በማንኛውም የአየር ክልል ውስጥ የበላይነቱን የሚያረጋግጥ አጥቂና ተከላካይ ክንድ ገንብቷል። ይህ ጀት ወደ ክልላችን የሚገቡ የጠላት ወፎችን ገና በሩቁ የሚያረግፍ የኢትዮጵያን ሰማይ ፍጹም የማይታለፍ ምሽግ ያደረገ የቴክኖሎጂ አውሬ ነው። ከዚህም ባለፈ የኢትዮጵያ አየር ኃይል ትጥቁን ይበልጥ በማጠናከር የፓኪስታኑን ጂ-17 ተንደርና ፈጣኑን ሚራጅ 2000 ወደ መጋዘኑ ከቷል። እነዚህ ዘመናዊ ጀቶች ለፈጣን ጥቃትና ለስትራቴጂካዊ ግዳጆች የተመረጡ ሲሆን ኢትዮጵያ በምስራቅ አፍሪካ ቀርቶ በዓለም አቀፍ ደረጃ ሊታፈር የሚገባው ወታደራዊ ቁመና እንዳላት በተግባር የሚያሳዩ ናቸው። ትናንት አንድ ሄሊኮፕተር ብቻ ይዛ ለታሪካዊ ጠላቶቿ መሳለቅ የነበረችው ሀገር ዛሬ በእነዚህ የብረት ክንፎች ታጅባ በኩራት ሰማይ ላይ ትመላለሳለች። በዘመናዊው የጦርነት ጥበብ ውስጥ ደግሞ ያለ ሰው አልባ አውሮፕላን ወይም ድሮን የበላይነት ማረጋገጥ እንደማይቻል የተረዳችው ኢትዮጵያ እንደ ኦሪዮን ያሉ ስመጥር ድሮኖችን መታጠቅ ችላለች። እነዚህ ድሮኖች ሰማይ ላይ ሆነው ምድርን በንቃት የሚቃኙ ጠላትን ሳይታዩ መጥተው የሚያወድሙና የሀገርን ምሰሶ ለማጽናት በረቀቀ ጥበብ የሚሰሩ ናቸው። አሁን ኢትዮጵያ ጠላትን በጀቶች መፈትፈት ብቻ ሳይሆን በድሮን ጥበብም የሰማይ ላይ ንግስናዋን አጽንታለች። በዚህ ራስን የማብቃት ግስጋሴ ውስጥ ደግሞ ሌላኛው ድንቅ የታሪክ ምዕራፍ ኤሮ አባይ ነው። ኢትዮጵያ የሌሎችን የጦር መሳሪያና ቴክኖሎጂ በመግዛት ብቻ አልተገደበችም። ይልቁንም ኤሮ አባይ በተሰኘው የመጀመሪያው የሀገር በቀል ተቋም አማካኝነት ወደ ቴክኖሎጂ ባለቤትነት ተሻግራለች። ይህ ስም እንዲሁ የወንዝ ስም ብቻ አይደለም፣ በሰማይ ላይ የሚፈስ የኢትዮጵያውያን የምህንድስና ጥበብና የሉዓላዊነት አሻራ እንጂ። ኤሮ አባይ ኢትዮጵያ በሰማይ ላይ የራሷን ክንፍ አውጥታ ለመብረር የቴክኖሎጂ ጥገኝነትን ለመስበር የወሰደችው የጀግንነት እርምጃ ነው። ትናንት አውሮፕላን ጠግነው ለማብረር የባዕዳንን እጅ ትጠብቅ የነበረችው ሀገር ዛሬ በገዛ ልጆቿ አቅም በራሪዎችን ሰርታ ለበረራ ማብቃቷ በአዲሱ ዓለም ስርዓት ውስጥ ኢትዮጵያ እንደማትደፈርና ወደፊትም እንደማትቆም የሚያሳይ ሕያው ምስክር ነው። ኤሮ አባይ የጥቁር ሕዝቦች የብልሃት ውጤት፣ የኢትዮጵያ አየር ኃይል አዲስ የድል አክሊል ነው። የኢትዮጵያ የራስን አቅም የማብቃት ጉዞ በኤሮ አባይ ብቻ አያበቃም። ይልቁንም በስካይዊን ኤሮኖቲክስ በኩል ሀገሪቱ ወደ ላቀ የምህንድስና ምዕራፍ ተሻግራለች። ይህ ተቋም ኢትዮጵያ የባዕዳንን የቴክኖሎጂ እጅ ከመጠበቅ ወጥታ የራሷን የሰማይ ላይ ክንፎች የምትገጣጥምበትና የምታመርትበት የታሪክ ማዕከል ሆኗል። ይህ የምህንድስና መፈንዳት ደግሞ በምድር ላይ ካለውና የኢትዮጵያ የመከላከያ ኢንዱስትሪ አከርካሪ ከሆነው ከሆሚቾ የጥይት ፋብሪካ ጋር ተቆራኝቷል። ሆሚቾ የሀገርን የመከላከል አቅም በራስ ጥይትና ትጥቅ በማጠናከር በምድር ላይ የሚፈረጥም ጡንቻና ለማንም የማይንበረከክ የጦር መሳሪያ አቅርቦት እንዲኖረን በማድረግ ረገድ የማይተካ ሚና እየተጫወተ ይገኛል። ስካይዊን ሰማዩን ሲያሳምር፣ ሆሚቾ ደግሞ ምድሩን በራስ አቅም በማስታጠቅ ኢትዮጵያ በአዲሱ ዓለም ስርዓት ውስጥ ማንም የማይገፋት ሀያል ሀገር እንድትሆን ምሰሶ ሆነው ቆመዋል። ይህ ሁሉ መዋቅራዊ ለውጥ ኢትዮጵያን ከአዲሱ የዓለም ስርዓት ጋር በአንድ መስመር ላይ እንድትሰለፍ አድርጓታል። ዓለም ከዲፕሎማሲ ይልቅ ወደ ጡንቻ ሽኩቻ በዞረችበት በዚህ ዘመን ኢትዮጵያም ለዘመናት የቆየባትን የመከላከያ ዝገት ሰብራ ወጣለች። ያቺ የትናንቷ ቢጫ ሄሊኮፕተር ለብቻዋ ሰማዩን ስታካልል የነበረችበት የታሪክ ምዕራፍ ተዘግቶ ዛሬ በገዛ ልጆቿ አቅም የሚገጣጠሙና የሚመረቱ በረራዎች የሉዓላዊነታችን አዲስ ማህተም ሆነዋል። የአየር ኃይላችን ዳግም መወለድ ለባዕዳም ሆነ ለባዕዳን የሚያስተላልፈው እውነት ቢኖር ኢትዮጵያ በአዲሱ የኃይል ሚዛን ውስጥ ተገፊ መሆኗ ማብቃቱን ነው። ትናንት የባዕዳን የቴክኖሎጂ ፍርፋሪ ስንጠብቅ የነበረው ቀርቶ ዛሬ በስካይዊን ኤሮኖቲክስ የምህንድስና ጥበብና በሆሚቾ የብረት ክንድ ራሳችንን መከላከል መቻላችን በታሪክ ጠላቶቻችን ላይ የጭንቀት ጥላ ደቅኗል። ይህ ሽግግር ለሀገር ውስጥ ከዳተኞች የማስጠንቀቂያ ደውል፣ ለውጭ ተላላኪዎች ደግሞ የማይታለፍ አጥር ነው። በዚህ አዲሱ ዓለም አቀፋዊ የፍጥጫ ዘመን ሰማይ ላይ መንገስ ማለት ምድርን መቆጣጠር ማለት ነው። ኢትዮጵያ ይህን የኃይል ስሌት ቀድማ በመረዳቷ የአየር ክልሏን በሱ-30ና በዘመናዊ ድሮኖች በማጠር ታሪካዊ ጠላቶቿ የለመዱትን የድክመት ቀዳዳ በብረት ዘግታለች። ትናንት በመሳሪያ እጥረትና በቴክኖሎጂ ኋላ ቀርነት የሚሳለቁብን ኃይሎች ዛሬ በኢትዮጵያ ሰማይ ላይ የሚታየውን የኃይል ሚዛን መለወጥ ሲመለከቱ ስሌታቸው ለመቀየር ተገደዋል። ኢትዮጵያ ከአስመጭነት ወደ አምራችነት የተሻገረችበት የኤሮ አባይ ስኬት በአዲሱ የዓለም ስርዓት ውስጥ የራስን ዕድል በራስ የመወሰን
ትልቅ ማሳያ ነው። ይህ ራስን የማብቃት ሂደት በዓለም አቀፍ መድረክ ላይ ያለን ተደማጭነት ከንግግር አልፎ በተግባር የተደገፈ እንዲሆን አድርጎታል። ዛሬ ሀገራችን በምስራቅ አፍሪካ ብቻ ሳይሆን በመላው አህጉሪቱ ላይ የሚመጥናትን ወታደራዊና ስልታዊ ቁመና ይዛ በአሸናፊነት ቆማለች። ይህ ዝግጅት ለማንም ትንኮሳ ሳይሆን የሀገር ምሰሶ የሚገዳደሩ ኃይሎች ሲመጡ ኢትዮጵያን አጽንቶ ለማቆም የተደረገ የህልውና ዋስትና ነው። ጠቅላይ ሚኒስትሩ በፓርላማ ላይ እንደገለጹት ከአንድ ሄሊኮፕተር ወደ መቶዎች የጦር አውሮፕላኖች የተደረገው ሽግግር በውስጥም በውጭም ያሉ የሀገር ጠላቶችን ምኞት አመድ የሚያደርግ የጥንካሬ መገለጫ ነው። ዛሬ ኢትዮጵያ ታጥቃለች። ዛሬ ኢትዮጵያ ነቅታለች። ዛሬ ኢትዮጵያ ማንም ሊገፋት በማይችል የታሪክ መስመር ላይ ትገኛለች። ዛሬ ኢትዮጵያ በአዲሱ ዓለም የኃይል ስሌት ውስጥ ስሟን በወርቅ ክንፏን በብረት የጻፈችው በአጋጣሚ ሳይሆን የሰማይ ላይ ንግስና የህልውና መሰረት መሆኑን ቀድማ በመረዳቷ ነው። ያቺ ቢጫ ሄሊኮፕተር በታሪክ መዝገብ ላይ ያረፈችው የድክመት መስኪያ ሆና ሲሆን ዛሬ በገዛ ልጆቹ አቅም የሚታነጸው አየር ኃይል ግን ለባዕዳም ሆነ ለባዕዳን የማይገሰስ የጥንካሬ ግንብ ሆኖ ቆሟል። ይህ የቴክኖሎጂና የጡንቻ ሽግግር ሀገርን በብረት ምሰሶ ላይ አጽንቶ የሚያስቀጥል የነገዋን ኢትዮጵያ ታላቅነት ዛሬውኑ በሰማይ ላይ የሚያበስር ታሪካዊ ድል ነው። በመጨረሻም ምድር ላይ መፈርጠም ሰማይ ላይ መንገስ የሚለው አዲሱ መመሪያችን ኢትዮጵያ በአዲሱ የዓለም ስርዓት ውስጥ ያላትን የማይናወጥ ቦታ ያረጋግጣል። የትናንቷ ቢጫ ሄሊኮፕተር ትዝታ ሆና ስትቀር፣ የዛሬው ዘመናዊ አየር ኃይል ግን የነገዋን ታላቅ ሀገር በጽኑ መሰረት ላይ እየገነባ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ከቢጫዋ ሄሊኮፕተር ወደ ሱ-30 የተሰኘው የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ በዚህ አየር ኃይል ሽግግር ውስጥ ያላችሁ ሐሳብና አስተያየት ምንድን ነው? ሐሳብ አስተያየታችሁን በኮሜንት መስጫ ላይ ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም